ይቅርታ እንግዲህ ተመልካቾቼ ሳምንት በቴክኒክ ብልሽት ምክንያት የተቋረጠውን ታሪክ ዛሬ ቀጥልላችኋለሁ። የትም ሳትሄዱ ተከታተሉ። በሜሪ ቦንዳና በበረከት ሊስትሮ መሃል የተፈጠረው አለመግባባት ምን እንደሆነ እናያለን። ሜሪ ቦንዳ በህሊና አማካኝነት ያስጀመረችው ቻሌንጅ አሸንፎ ፎሎ እንግዲህ ተደርጎለት የሜሪ ቦንዳ አካውንት በረከት ቁልፍ ለመረከብ ቦታው ድረስ ሄዶ ነበር። ነገር ግን ቦታው ድረስ ሲሄድ ብቻውን አልነበረም የነበረው እንግዲህ ገማች ሰውና ላይቭ ቪዲዮ የሚቀርጹ ጓደኞቹን ሰው ነበር ይዞ ሄደው እና በቦታው ሲደርስ እንደጠበቀው አልሆነም። እንግዲህ የነበረው ነገር 1.5 ሚሊዮን ብር ያወጣል የተባለው ሱቅ በግማቾች ሲገመት 300,000 ብር ሆኖ እንግዲህ ተገኝተዋል። ውድ ተመልካቾቻችን እንግዲህ ይሄ በጣም እንግዲህ አሳዝኖታል፣ አስቆጥቶታል። እንግዲህ ህሊና የምትለውንና እሱ የሚለውን እናያለን። ወደ ቪዲዮ እና ዛሬ ልጄን ለመረከብ ይዤ አናግሬያቸው ነበረ። ሰደቡ፣ ቤተሰብ ተሳለቁብኝ። አይወጣም ማለት እሺ፣ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300,000 ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። ወደ ቀጣዩ ቪዲዮአችን ስናመራ ደግሞ ተመልካቾቼ የአርቲስት ገነት ንጋቱና የቃል ባባ ጉዳይ ነው። ዝርዝሩን እንግዲህ ሪፖርተራችን ትነግረናለች። አሁን ወደ እሷ እናምራ። እንግዲህ ውድ ተመልካቾቻችን ወደ ዝርዝሩ ስንገባ ቃል ባባና ገነት ንጋቱ መሀል የተፈጠረው ነገር ምንድን ነው ብለን ስናስብ እንግዲህ በገነት ንጋቱ ብሮድካስት ላይ ቀርባ ኢንተርቪው ተደርጋ ነበር ቃል ባባ። ነገር ግን በዛን ጊዜ በነበረባት የፍርድ ቤት ኬዝ ይሄ የሰጠችው ቃል ልጇን የሚያሳጣት ስለሆነ እንግዲህ ገነት ንጋቱ ጋር በመደወል ጨባክሽን ካጥፊልኝ ከአካውንትሽ ብላ ተጠይቃታለች። የዛን ጊዜም እንግዲህ ገነት ንጋቱ በመስማማት ያንን ቪዲዮ ከአካውንቷ ላይ ታጠፋለች። ነገር ግን በኋላ የተፈጠረው ነገር ነው እንግዲህ አስገራሚው ነገር። እንግዲህ ቃል ባባ በስራ ምክንያት እሷ የምትሰራበትን ባለቤቶች ገነት ንጋቱን ታስተዋውቃለች። ነገር ግን ገነት ንጋቱ በመደወል እንግዲህ እኔ ስራውን ልስራላችሁ፣ እኔ መስራት እችላለሁ፣ እኔ ስራውን ላይ ያዘው በማለት ሰዎቹን ተናግራለች። ከዛ ቃል ባባን በመምጣት አንድ ታዋቂ አርቲስት እንደውም በተደጋጋሚ ጥፋት በማጥፋት ሰው ባክሽ ተይ እንደዚህ አታድርጊ በማለት ሲመክራት የነበረ አርቲስት እንግዲህ እኔ ላይም ደርሳብኛለች በማለት ቃል ባባ አንድ ቪዲዮ ስትሰራ በሱ እልህ በሚመስል እንግዲህ ገነት ንጋቱ ከዚህ በፊት አትልቀቂው ያለቻትን ቪዲዮ ልጄን ያሳጣኛል ያለቻትን ቪዲዮ ለቀዋለች። እና ገነት ንጋቱ ትልቅ ነሽ ግን ምንድነው የነካሽ የሚያስብል ነው በእውነቱ። ገነት ንጋቱ በዚህ ዙሪያ ያለችው ምንም ነገር የለም፣ ግን እንጠብቃለን። ወደ ቪዲዮ ለፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። ቅጣት የሰማዩ ቅጣት በጣም ከባድ ነው። ለእያንዳንዳቸው ህይወታቸው ለተነጠቁ እህት ወንድሞቻችን ለእያንዳንዳቸው ተጠያቂዎች ናቸው ብዬ አስባለሁ። ሜላት ቶርክ መቶረክም እንግዲህ የሳምንቱ አነጋጋሪ ቪዲዮ ሆኗል። ሜላት እንደምታውቁት እንግዲህ ልጅ ናት። ቢሆንም ግን ቶርኳ በጣም አስደናቂ አዝናኝና አስገራሚ ሆኗል በዚህ ሳምንት። እናንተስ ምን ትላላችሁ በዚህ ላይ? ሜላትና ጳውሎስን የምናውቃቸው እንግዲህ በአስገራሚው ተከታታይ ድራማቸው ነው። ቢሆንም አሁን ግን ኮንተንት በመቀየር እንግዲህ ዳንሰኝነቱ ያዋጣኛል እያለች ነው ሜላት። በነገራችን ላይ ልጅ ናት፣ ብዙም አታምሩ። ሌላኛው የሳምንቱ ዜናችን እንግዲህ አዶናይ አርባ ምንጭ ሄዶ እየተዝናና ነው። አዶናይ አልተቻለም የኢትዮጵያ ውስጥ ምርጥ የተባሉ ቦታዎችን እየሄደ እያስጎበኛል ይገኛል። እሱም በሰበቡ እየተዝናና ነው። ኢትዮጵያ መቼ ነው እንደዚህ ያደገችው? መቼ ነው እንዲህ ያማረባት የሚለውን እያሳየን ነው። እንግዲህ ብር ያላችሁ ሰዎች እየሄዳችሁ ተዝናኑ። ባለፈው ሳምንት ወንጪ ነበር፣ በዚህኛው ሳምንት ደግሞ አርባ ምንጭ። ቀጣይስ የት ይሆን? ሌላኛው ዜናችን ደግሞ ጃኒ እንግዲህ በአምባሳደር በሆነችበት እለት ለአንድ ልጅ ቻሌንጅ ሰጥታ ነበር። ልጁም ቻሌንጁን በማሸነፉ ምክንያት የአይፎን 30 ፕሮ ማክስ ተሸላሚ ሆኗል። ጃኒም ቃሏን አክብራ ስጦታውን ሰጥታዋለች ማለት ነው። እሱም በመላሹ ይህንን ስጦታ ሰጥቷታል። ጃኒ ስለ ደግነትሽና ስለ ቃል አክባሪነትሽ እናመሰግናለን። እንግዲህ ተመልካቾቼ ለመጨረሻ ያደረኩትና የሳምንቱ አነጋጋሪ ጉዳይ የሆነው ደግሞ በጣም አሳዛኝና በተለይ ደግሞ በእኛ በሴቶች ዘንድ ዝም ሊባል የማይገባ አነጋጋሪ ጉዳይ ነው። እሱም የሳሚ እናት ወይም በትክክለኛ ስሟ ጽዮን በምትባለው ቲክቶከር ላይ የደረሰው ነገር ነው። የሰውየውን ማንነት ባትገልጽም
እያስፈራራትና ስራዋን እንዳትሰራ እያደረጋት ነው ያለው። እንደምናውቀው ልጇን ብቻዋን የምታሳድግ ጠንካራና ታታሪ ሴት ናት። ስለዚህ ዝም ልንላት አይገባም። ልንደግፋትና ድምጽ ልንሆናት ይገባል። ያው ሰይፉን በጣም እናመሰግናለን። ምክንያቱም ደውሎ ያለችበትን ሁኔታ አነጋግሯታል። እሷም ደህና ነኝ ብላለች። ነገር ግን ይሄ ነገር በዚሁ ከቀጠለ ከባድ ሊሆን ይችላል። ስለዚህ እባካችሁ አንዳንድ ሰዎች ድምጽ ሆኗት። የሳሚ እናት እንግዲህ ሴት ልጆችን ከክፍለ ሀገር በማምጣት በማበረታታት ትታወቃለች። በጣም ጀግና ሴት ናት። ሁላችንም አለንልሽ ልንላት ይገባል። ያው ሰውየውም በጣም ታዋቂ አርቲስትና ሀብታም ነው፣ በሰዎች ዘንድም የተከበረ ነው ብላለች። እንግዲህ አንዳንድ ሰዎች ውጫቸውን አሳምረው ውስጣቸው ግን ሰይጣን የሆኑ ሰዎች አሉ። ዝም ልንላቸው አይገባም። ጉዳዩን የሚመለከተው አካልና ሌሎች ሰዎችም እየተነጋገርንበት ነው። ግን እኔ በጣም ደህና ነኝ፣ ልጄ በጣም ደህና ናት። እሺ ተመልካቾቼ ዝም ብሎ ማየት የለም። ሰብስክራይብ እያደረጋችሁ ሀሳብና አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። በቀጣይ አዳዲስና ለየት ያሉ የቲክቶክ ዜናዎችና ቪዲዮዎች እስከምንገናኝ ድረስ ሰብስክራይብ እያደረጋችሁ ጠብቁኝ። አመሰግናለሁ። ቻው ቻው።